የተሰወረ ሐዘን ማለት ከውጭ ዘንጠው በውስጥ በኩል ግን ማቅለብሰዋል። ከላይ አምሮባታል፣ ተውባለች፣ ፊቷን ተሰርታለች፣ ሜካፕ ዝነጣዋ፣ ውስጥ ግን የለበሰችው ጥቁር ልብስ አለ። የውስጥ ግን ሐዘን አለባት። ማቅ ግን ውስጡ አለ፣ ከላይ የማይታይ ማለት ነው፣ በሳቅ የተሸፈነ። ልክ እንደዛ አይነት ሰዎች በጣም በቃ መጥቶ የሚያስቅ የሚያጫውት ኤንቫይሮንመንቱን የሚለውጥ ፈን የሚያመጣ ምናምን ሆኖ በቃ ሰው ሁሌ ደስተኛ ነው ትያለሽ። ወይ ቁጭ ብለሽ ስታወሪው ወይ አንድ ቀን የሆነ አጋጣሚ ሲመጣ ግን ውስጡ ያለውን ሐዘን ታያለሽ። ፍልቅልቅ ትሆናለች፣ ትስቃለች፣ ትጫወታለች፣ ምናምን እንደዛ ታያታለች፣ ትዘንጣለች። ብታዋሪያትም አትገልጽልሽም። ግን በካውንስሊንግ ቁጭ ብለሽ የምትነካ በተናለች። እሷን ስትነኪ ግን ታወርደዋለች እንበዋል። ለምንድነው? የተደበቀ የተሰወረ ሐዘን ስላለ